በአንድ ሀገር ታሪክ ውስጥ ብዙ ድምፃውያን ይመጣሉ፣ ያልፋሉ። አንዳንዶች ያዝናናሉ፣ አንዳንዶች ደግሞ ለተወሰነ ጊዜ ተደምጠው ይጠፋሉ። ነገር ግን በአንድ ትውልድ ውስጥ በአንድ ድምፅ ሀገርን የሚያስለቅስ፣ የሚያስደስት፣ ታሪክን የሚቀሰቅስና ፍቅርን የሚሰብክ አንድ ድንቅ ሰው ይፈጠራል። እሱ የሙዚቃ ንጉስ ብቻ አይደለም፣ የብዙዎች የልብ ትርታ፣ የኢትዮጵያውያን ማህተብ እና የታሪክ ቃል አቀባይ ነው። እሱ ቴዎድሮስ ካሳሁን ወይም በሁላችን ዘንድ ቴዲ አፍሮ ብለን የምንጠራው ታላቅ ሰው ነው። የቴዲ አፍሮ ጉዞ የጀመረው በሐምሌ ወር 1968 ዓ.ም እንደ አውሮፓውያን አቆጣጠር ጁላይ 14 1976 አዲስ አበባ ውስጥ ልዩ ስሙ ልደታ በሚባለው ሰፈር ነው። ቴዲ ጥበብን በውርስ ያገኘው ከቤተሰቡ ነው። አባቱ አቶ ካሳሁን ገርማሞ ታዋቂ ጋዜጠኛና የዘፈን ግጥም ደራሲ ሲሆኑ እናቱ ወይዘሮ ጥላይ አራጌ ደግሞ የቲያትርና የውዝዋዜ ባለሙያ ነበሩ። ቴዲ ገና በልጅነቱ በቤት ውስጥ የሚደመጡትን የጥንት የሀገር ፍቅር ዜማዎች እየሰማ አደገ። አባቱ ዘፈንን ሲደርሱ እናቱ ጥበብን ሲያውሱ እያየ ያደገው ይህ ሕፃን የወደፊት ዕጣ ፈንታው ከዜማና ቅኝት ውጪ ሊሆን እንደማይችል ገና በጠዋቱ ተመልክቶት ነበር። በሰፈር ውስጥ ከጓደኞቹ ጋር በሚጫወትበት ጊዜ ቢሆንም ድምፁን እያዜመ ሌሎችን ማስደሰት ይወድ ነበረ። ቴዲ አፍሮ በሙዚቃው ዓለም ውስጥ በይፋ መታየት የጀመረው 1990ዎቹ መጀመሪያ ላይ ቢሆንም የኢትዮጵያ ሙዚቃ ታሪክ ውስጥ አዲስ ምዕራፍ የከፈተው ግን በ2001 እንደ አውሮፓውያን አቆጣጠር የመጀመሪያው አቡጊዳ በተሰኘው አልበሙ ለአድማጮች ባበረከተው ወቅት ነበረ። ይህ አልበሙ በወቅቱ በነበረው የሙዚቃ ኢንዱስትሪው ላይ ትልቅ ማዕበልን ፈጠረ። የቴዲ የዜማ አወጣጥ ቅኝትን ከሀገር ስልት ምት ጋር ያዋሃደበት ጥበቡ እና ድምፅን ሰዎችን በአጭር ጊዜ ማረከ። ቀጥሎም በ2004 እንደ አውሮፓውያን አቆጣጠር ያወጣው ታሪክ ተሰራ አልበም በኢትዮጵያ ስፖርት ታሪክ ውስጥ ታይቶ የማይታወቅ ስሜትን የቀሰቀሰው ማንዴላ እና የሌሎች የፍቅር ዜማዎችን አካቶ በመያዝ የቴዲን ስም ይበልጥ በወርቃማ ቀለም ጻፈው። በ2005 እንደ አውሮፓውያን አቆጣጠር ቴዲ አፍሮ ያስተሰርያል የተሰኘው አልበሙን አወጣ። ይህ አልበም በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ከፍተኛ ሽያጭ ያስመዘገበና ትልቅ ማህበራዊ፣ ፖለቲካዊ ተጽዕኖ የፈጠረ አልበም ሆነ። በወቅቱ ከነበረው ሀገራዊ ምርጫ ጋር ተደማምሮ ያስተሰርያል ዘፈን የህዝብ መዝሙር ሆነ። ነገር ግን ይህ ስኬት ለቴዲ አልጋ ባልጋ አልነበረም። በ2008 እንደ አውሮፓውያን አቆጣጠር ቴዲ አፍሮ ሰው በግጭት ገጭቶ አምልጧል በሚል ክስ ወደ ወህኒ ተወረወረ። ይህ ክስተት መላው የኢትዮጵያን ህዝብ ያስደነገጠ ነበር። ቴዲ ግን በእስር ቤት ውስጥ ቢሆንም ተስፋ አልቆረጠም። በእስር ላይ ሳለ እናትህም የኢትዮጵያ የሚለውን ጨምሮ በርካታ ግጥሞችና ዜማዎችን ጻፈ። ህዝቡም ከእስር ቤት ደጃፍ ሳይለይ ፍቅሩን ያሳየው ነበረ። ከጥቂት ዓመታት እስከ እስር በኋላ በይቅርታ ሲፈታ የኢትዮጵያ ህዝብ አደባባይ ወጥቶ በደስታ ተቀበለው። ይህ ክስተት ቴዲ ከዘፋኝነት ባለፈ የህዝብ የልብ ወዳጅ መሆኑን ያረጋገጠበት ነበረ። ከእስር ከተፈታ በኋላ ቴዲ አፍሮ ይበልጥ በጥበብ ጎልምሶ ተመለሰ። በ2012 እንደ አውሮፓውያን አቆጣጠር የለቀቀው ጥቁር ሰው አልበም የጥቁር ህዝቦችን ኩራት የሆነውን የአድዋ ድልና ዳግማዊ አጼ ሚኒሊክ የዘከረበትን ድንቅ ስራውን ነበረ። ይህ አልበም ወጣቱ ታሪክን እንዲያውቅና እንዲኮራ በማድረግ ረገድ ትልቅ ሚና ተጫውቷል። በ2017 እንደ አውሮፓውያን አቆጣጠር ደግሞ ኢትዮጵያ የተሰኘው 5ኛ አልበሙ ወጣ። ይህ አልበም በታዋቂው የቢልቦርድ ወርልድ አልበምስ ሰንጠረዥ ላይ አንደኛ ደረጃን በመያዝ የኢትዮጵያ ሙዚቃ በዓለም አቀፍ መድረክ ላይ አስጠራ። ቴዲ በዚህ አልበሙ የሀገርን አንድነት፣ ፍቅርን እና እርቅን አጥብቆ ሰበከ። ስለ ቴዲ ስናወራ ሁልጊዜ በአድናቂዎቹ ዘንድ በጉጉት የሚነሳው የፍቅር ታሪኩ ነው። ቴዲ እንደ አውሮፓውያን አቆጣጠር በ2012 ከተዋናይ ሞዴልና ዳይሬክተር አምለሰት ሙጬ ጋር በትዳር ተሳሰረ። ሰርጋቸውን በወቅቱ የሀገሪቱ ትልቅ መነጋገሪያ አጀንዳ ነበረ። ቴዲ ለባለቤቱ አምለሰት ካለው ጥልቅ ፍቅር የተነሳ ለአንቺ ይሁን የተሰኘው እጅግ ተወዳጅ ዘፈን ሰርቶላታል። አምለሰት በፈተናዎቿና በስኬቶቿ ሁሉ ከጎኑ በመሆን ትልቅ ብርታት ሆነዋለች። ዛሬ ቴዲና አምለሰት ውብ የሆኑ ልጆችን አፍርተው በአርአያነት የሚጠቀስ ደስተኛ የትዳር ህይወት እየመሩ ይገኛሉ። እስኪ ስለ ቴዲ አፍሮ ብዙዎች የማያውቋቸውን አንዳንድ እውነታዎች እንመልከት። ፈሪሃ እግዚአብሔር ያለው ታላቅ ሰው እንደመሆኑ ቴዲ እጅግ መንፈሳዊና ኦርቶዶክሳዊ እምነቱን አጥብቆ የሚከተል ሰው ነው። ማንኛውም ስራ ከመጀመሩ በፊት ጸሎት እንደሚያደርግ በብዙ በቀረባቸው ሚዲያዎች ላይ ሲናገር ይስተዋላል። ለጋስነቱን ስንመለከት ቴዲ አፍሮ ለተቸገሩ ወገኖች፣ ለህፃናት ማሳደጊያዎችና ለታመሙ ሰዎች በሚሊዮን የሚቆጠር ገንዘብ በዝምታ የሚለግስ ትልቅ ልብ ያለው ሰው ነው። የንባብ ፍቅሩ ቴዲ የታሪክ መጽሐፍትን ማንበብ በጣም ይወዳል። ለአልበሞች የሚጠቀማቸው ታሪካዊ ቃላት በሙሉ ከንባብ ልምድ ያገኛቸው እንደሆኑ በብዙ ሚዲያዎች ላይ ተናግሯል። ከአቡጊዳ እስከ ያስተሰርያል፣ ከጥቁር ሰው እስከ ዛሬዋ ድረስ ቴዲ አፍሮ ከሩብ ክፍለ ዘመን በላይ የኢትዮጵያን የሙዚቃ ኢንዱስትሪ በበላይነት መርቷል። እሱ ዘፈን ብቻ አልዘፈነም፣ የሀገርን ህመም አክሟል፣ ፍቅርን ዘርቷል፣ የታሪክ ምስክር ሆኗል። በኢትዮጵያ ልብ ውስጥ የቴዲ አፍሮ ቦታ መቼም ቢሆንም አይተካም።
እሱ የትናንትም የዛሬምና የነገም የጥበብ ንጉስ ነው። ቴዎድሮስ ካሳሁን ስራዎችና ፍቅር ለዘላለም በልባችን ይኖራል። ውድ የዩቲዩብ ቻናሌ ተከታታዮች የዛሬው ቪዲዮ ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።